ዓለማችን አስትሮሎጂ እና ዞዲያክ። አስትሮሎጂ እጅግ ጥንታዊ ነገር ግን የተረሳ ሳይንስ ነው። የሰው ልጅ የተመዘገበ ታሪክ ከተጀመረበት ጊዜ አንስቶ የነበረ ጥንታዊ የጥናት ዘርፍ ነው። በሱሜሪያን ስልጣኔ የአስትሮሎጂ ጽሑፎች የተገኙ ሲሆን ዘመኑም ከክርስቶስ ልደት 2500 ዓመት በፊት ነበር። ወደ ህንድ ስንመጣ ደግሞ ከዛም በላይ ጥንታዊ መሆኑን እንገነዘባለን። ሪግ ቬዳ ወይም ደግሞ የሂንዱይዝም ቅዱስ መጽሐፍ ላይ የከዋክብት ስብስቦች አሉ። እነዚህ የከዋክብት ስብስቦች አሁን ላይ በሳይንቲስቶች ሲመረመሩ የታዩ ከ9500 ዓመት በፊት ነበር። ስለዚህም መጽሐፉም የተጻፈው ከዛ ጊዜ በፊት ነበር ማለት ነው። ዋና ዋናዎቹ የአስትሮሎጂ ህጎች የተገኙት ከህንድ ነው ልንል እንችላለን። እንዲሁም ሂሳብም የመጣው ከአስትሮሎጂ የተነሳ ነው ተብሎ ይገመታል። ኮከብ ለመቁጠር እንዲመቻቸውም ነበር የፈጠሩት የሚል መላምት አለ። ሱሜሪያኖች ደግሞ ከ250 ሜትር በላይ የሆነ ግዙፍ ማማዎችን ገንብተው ማማው ላይ በመሆን ኮከባቸውን በጥልቅ መርምረው ይይዙ ነበር። ከዚያም ምርምር በመነሳት ሱሜሪያኖች የሰው ልጅና የከዋክብት ምን ያህል ጥልቅ ግንኙነት እንዳላቸው እንዲሁም ምንጮቻችን እነሱ እንደሆኑ ደረሱበት። እንዲሁም ምንም አይነት በሽታ ወይም ደግሞ ጥፋት ቢከሰት ክስተቱ ከከዋክብት ጋር ይገናኛል ብለውም ያስቡ ነበር። አሁን ታዲያ ለሳይንስ ክብርና ምስጋና ይግባውና እነዚህ ሐሳቦችን የሚያረጋግጡልን ጠንካራ ድንቅ መነሻዎችን አሳይቶናል። በ1920 የሩሲያው ተወላጅ አሌክሳንደር እንዲህ አለ። በፀሐይ የላይኛው ቅርፊት ላይ በየጊዜው ሶላር ፍሌር የተባሉ ከፍተኛ ፍንዳታዎች ይከሰታሉ። ነገር ግን በ11 ዓመት አንዴ የሚከሰተው ፍንዳታ እጅግ በጣም ኃይለኛ ነው። ይህ ክስተት የፀሐይ ዑደት ይባላል። ታዲያ አሌክሳንደር በጥናቱ መሰረት እነዚህ ከፍተኛ ፍንዳታዎች በፀሐይ ላይ በተከሰቱ ቁጥር ምድር ላይ ደግሞ ጦርነትና አመጾች ይከሰታሉ። እንደ ጥናቱ ከሆነ በ700 ዓመት የዓለም ታሪክ ውስጥ ፍንዳታው በፀሐይ ላይ በየ11 ዓመቱ በተከሰተ ቁጥር ምድር ላይ የሆነ ከባድ ጥፋት ወይም ደግሞ ጦርነት ይከሰታል። እስከዛሬም ተከስቷል። ምንም እንኳን የአሌክሳንደር ምርምር እውነትና በመረጃ የተደገፈ ቢሆንም በዚያን ጊዜ ከነበረው የማርክስ ርዕዮተ ዓለም ጋር ስለተጋጨ የራሽያ ባለስልጣናት ወደ ሳይቤሪያ እስር ቤት ወርውረውታል። ለምሳሌ የፀሐይ ግርዶሽ ከመከሰቱ ከ24 ሰዓት ጀምሮ አዕዋፋት መዘመር ያቆማሉ። በግርዶሽ ሰዓት መላው ጫካ በዝምታ ይዋጣል። አዕዋፋት በሙሉ በፍርሃትና በጭንቀት ውስጥ ይሆናሉ። ጦጣዎችና ዝንጀሮዎች ከዛፎች ላይ ወርደው መሬት ላይ በቡድን ሆነው ይቀመጣሉ። ራሳቸውን መከላከያ ዘዴ መሆኑ ነው። አስገራሚው ነገር ደግሞ በመጮህና በመንጫጫት የሚታወቁት ጦጣዎች በግርዶሽ ሰዓት በፍጹም ጸጥታ መዋጣቸው ነው። ምንም እንኳን አሌክሳንደር ይህንን ነገር ለማብራራት ቢሞክርም የዚህ እውነታ መነሻው ግን ጥንታዊ የሱሜሪያን ስልጣኔ ነው። በመቀጠል የፓራክሊሰስ የተባለ ስዊዘርላንዳዊ የሕክምና ዶክተር ተጨማሪ ግኝቶችን አገኘ። ግኝቱ እጅግ አስገራሚና የሕክምና ሳይንስን ትልቅ እርምጃ የሚያራምድ ሲሆን ነገር ግን እስካሁን ይህንን ግኝት በሳይንቲስቶች ዘንድ አሜኔታን አላገኘም። አስትሮሎጂ የተረሳና ችላ የተባለ ሳይንስ ነው የምንለውም ለዛ ነው። የፓራክሊሰስ ግኝት እንደሚለው ከሆነ አንድ ሰው የሚታመመው ሰውየው ሲወለድ ሰማይ ላይ ከታዩት የከዋክብት ስብስቦች በሆነ መልኩ ሲረበሹ ወይም ደግሞ ሲበታተኑ ነው ይላል። ለማንኛውም እሱ ጋር ለሚመጣ ሕክምና ለሚፈልግ በሽተኛ የተወለደበትን ወቅት አይቶ በደንብ ሳያጠና መድኃኒት አያዝለትም ነበር። አስገራሚው ነገር ደግሞ የተወለዱበትን ጊዜ አጥንቶ መድኃኒት የሰጣቸው በሽተኞች ወዲያው መዳናቸውና ከሌሎች ዶክተሮች ጋር ከባድ ግራ አጋቢ የሆነ ህመሞች ሁሉ ከልደታቸው ወቅት አንጻር መርምሮ መፍትሄ መስጠቱ ነው። ይሁንና አሁን ላይ የሱ ምርምሮች ሆኑ ግኝቶች ተረስተዋል። ነገር ግን አሁንና ባለፉት 50ና 60 ዓመታት የአስትሮሎጂ ጥናት ድጋሚ እየተነሳሳ ነው። በ1950 ዓመተ ምህረት ኮሚስክ ኬሚስትሪ የሚባል ሳይንስ ተወለደ። ፈጣሪውም ጆርጅ ጂያርጂ የተባለ ከክፍለ ዘመኑ ትልልቅ ሰዎች መሃል የሚመደብ ሳይንቲስት ነው። ስለ ከዋክብትም ብዙ አስደናቂ ጥናትን አድርጓል።
ታማቶ የተባለ ጃፓናዊ ዶክተርም ሌላ እጅግ አስደናቂ ግኝትን አገኘ። የሴቶች ደም ከወንዶች ደም ለየት የሚያደርገው አንድ ባህሪ አለው። ይህም የወር አበባ በሚያዩበት ሰዓት ወይም በእርግዝናቸው ሰዓት የሴቶች ደም በመጠኑ መቅጠኑ ነው። የወንዶች ግን ሁሌም ያው ነው። ታዲያ አስገራሚው ነገር ከላይ የገለጽነው አይነት የአቶሚክ ፍንዳታ በፀሐይ ላይ በየ11 ዓመቱ አንዴ ሲፈነዳ የወንዶችም ደም እንደ ሴቶች ደም ይቀጥናል። ይህም አስገራሚ ጉዳይ ነው። ፀሐይ ላይ የተፈጠረ ረብሻ ደማችን ላይ ይህንን አይነት ለውጥ ለመከሰት እንዴት አስቻለው? ውቅያኖሶች ላይ ማዕበል የሚነሳው በጨረቃና በፀሐይ ስበት እንደሆነ ሳይንስ ካረጋገጠ ቆይቷል። ግን ልብ ያላልነው ነገር በውቅያኖስ ውስጥ የሚገኘው የውሃ የጨው መጠን በሰው ልጅ አካላት ውስጥ በተመሳሳይ ሁኔታ እንደሚገኝ ነው። የኛ ምድር 70% ውሃ የተሞላች ስትሆን በተመሳሳይ የኛም ሰውነት 70% ውሃ ነው። ታዲያ የውቅያኖስ ውሃ በጨረቃና በፀሐይ ስበት የሚረበሽ ከሆነ የኛ ሰውነትስ እንዴት ተጽዕኖ አያርፍበትም? ከጥንት ጀምሮ ሰዎች አስትሮሎጂ ተራ አፈታሪክ እንደሆነ ብሎም ከሰይጣን ጋር የተያዘ ክፉ ሥራ ነው ብለው ይፈርጁታል። ነገር ግን አሁን ታላቅ ሳይንሳዊ ድጋፍን እያገኘ መጥቷል። እንግዲህ ሳይንስ ማለት በአንድ ነገር መንስኤና ውጤት ላይ የሚመራመር ጥናታዊ ውጤት ነው። አስትሮሎጂ ደግሞ የሚለው እዚህ ምድር ላይ የተፈጠረ የትኛውም ክስተት መንስኤ አልባ አይደለም ነው። የፊታችን ከኋላችን ጋር ሊለያይ አይችልም፣ እንዲሁም ጥብቅ ትስስር አላቸው። ነገ የሚከሰተው የትኛውንም ነገር ትንሽ ደበቅ ባለመልኩ እየተከሰተ ነው ዛሬ ይለናል። ለምሳሌ ዲጃቡ የሚባል ክስተት መቼም ሁላችን እናውቃለን። አንዳንድ ክስተት አንዳንዴ ቀድመን ያየነው የሚመስለን አጋጣሚም አለ። አንዳንዴ ደግሞ ሰዎች በህልማቸው የተመለከቱትን ነገር በእውን ሲከሰት ሰምተንም ገጥሞንም እናውቃለን። ታዲያ ይህ ህልም ወይስ ዲጃቡ ክስተት እንዴት ሊፈጠር ቻለ? ያልኖርነውን እንዴት ማየት ቻለ? አስትሮሎጂ እንደሚለን ወደፊት ማለት የእኛ ቸልተኝነት መገለጫ ነው እንጂ ልብ ካልነው ቀድመን ልናየው የምንችለው ታላቅ ክስተት ነው። የአሁኑ መስኮት መክፈት ከቻልን የወደፊትን በግልጽ ማየት እንችላለን። ጥበቡን አለማወቃችን ወይም ቸልተኝነታችን ነው ወደፊት እንዳናይ የከለከለን። ፖፑሌሽን ሪፈረንስ የተባለ ተቋም ባጠናው ጥናት መሰረት እስካሁን በዓለም ውስጥ 108 ቢሊዮን ህዝቦች ኖረዋል ተብሎ ይገመታል። አሁን ያለነውን ሳይቆጠር ማለት ነው። ታዲያ እነዚህ ሰዎች ውስጥ አንዱ የጣት አሻራ ከአንደኛው የጣት አሻራ ጋር ፍጹም ተመሳስሎ አያውቅም። ወደፊትም ከሚወለዱት ጋር አይመሳሰልም። ከአንድ እንቁላል የተሰነሱ መንትዮች ራሱ የጣት አሻራቸው ይለያያል። ታዲያ ተፈጥሮ የጣት አሻራን አይነት ምንም የማይጠቅም ነገርን ለእያንዳንዱ ሰው ልዩ አድርጋ ከሰጠች ሕይወትና ነፍስን ልዩና ብቸኛ ለማድረግ ምን ይሳናታል? እርግጥ ሳይንስ ቀሰስተኛ ነው። በብዙ መከራና ከብዙ ሙከራ በኋላ ነው ወደ መደምደሚያው የሚደርሰው። አስትሮሎጂ የወደፊቱን የሚመረምር ሳይንስ ነው። ሳይንስ ደግሞ የኋላው ላይ ስለ ወደፊት ሲገምት በፊት ከተፈጠሩ ክስተቶች በመነሳት ብቻ ነው። አስትሮሎጂ የሚያጠነጥነው ደግሞ ዛሬ የተከሰቱ ነገሮችን ወደፊት የሚያስከትሉትን ውጤት ነው። ነገር ግን ሳይንስ ይህንን ርቀት ለማጥበብ በብዙ እየተጋ ይገኛል። ሳይንስ የሰው ልጅ ሲጸነስ ራሱ ግላዊ ማንነት ይዞ እንደሆነ የተረዳው አሁን በቅርብ ነው። ጄኔቲክስ ጥናት ማለት ነው። አሁን ሳይንቲስቶች ሌላው ቀርቶ የአይናችን ቀለም፣ የፀጉራችን ቀለም፣ የሰውነታችን ቁመት፣ የአስተሳሰባችን ደረጃ ሁሉ በዘራችን ውስጥ ተነድፎ እንደተቀመጠ አምነዋል። እሱ ብቻ ሳይሆን በአሁኑ ሰዓት የእጽዋት ዘሮችን በመመርመር የነሱን ንድፍ ማወቅ ችለዋል። ታዲያ ከዚህ ቀጥለው የሰው ልጅን ንድፍ መመርመር ከቻሉ ሳይንስና አስትሮሎጂ ተዋሃዱ ማለት አይደለም። አስትሮሎጂ እንደሚባለው ከሆነ ጥበብን ሁሉ ማወቅ ሲቻል ወደፊት የሚባለውን ነገር አይኖርም። ምክንያቱም አንዴ ያንን ዘር መመርመር ቻልን ማለት የሕይወታችን ንድፍ በመልክ ተቀምጦ እናገኘዋለን ማለት ነው። ምናልባትም በጥቂት ዓመታት ውስጥ ሳይንስ ይህንን ዘር በጥልቁ መረዳት ችሎ የሰው ልጆችን ዕጣ መተንተን ይቻለው ይሆናል። ምክንያቱም አንዳንድ ተስፋ ሰጪ እርምጃዎች እየታዩ ስለሆነ። ለምሳሌ የሰው ልጅ ዲኤንኤ በማጥናት ግለሰቡ በምን አይነት በሽታ ሊያዝ እንደሚችል፣ የዕድሜ ገደቡ ምን ያህል እንደሆነና ሌሎች ነገሮችንም ማወቅ ችለዋል። ከዛም በማለፍ አንድ ዘር ከእንቁላል ጋር ከመዋሃዱ በፊት ዲኤንኤውን መርምረው ያለበትን ድክመትና ጉድለት በማጥራት የተሻለ ማንነት፣ ውበትና ረጅም ዕድሜ ያለው ሰው ለመፍጠር በሙከራ ላይ ናቸው። ስለዚህ ዞዲያክና የውልደት ሰንጠረዥ መመልከት ይህንን ሚስጥር ለመረዳት ከመሞከር የመጡ ናቸው።
አስትሮሎጂ ኮከብ ቆጠራ ብቻ አይደለም፣ ኮከባችን መቁጠር አንዱ ክፍሉ ሆኖ እጅግ ጥልቅና ሰፊ ሳይንስ ነው። በዛሬው ቪዲዮ ስለ አስትሮሎጂ ሰፋ ያለ ግንዛቤ እንደጨበጣችሁ ተስፋ አደርጋለሁ። በቀጣይ ቪዲዮዎች ተመሳሳይ ይዘት ያላቸውን ሐሳቦችን ስለምናነሳ ቻናሉን ሰብስክራይብ አድርጋችሁ መቆየታችሁን አትርሱ። እንዲሁም ደግሞ ቪዲዮዎችን በምንለቅበት ሰዓት ቶሎ እንዲደርሳችሁ የደወል ምልክቷን ተጫኑ። እስከዛው መልካም ጊዜ ይሁንላችሁ። አሌክስ ነበርኩ። ፒስ አውት።